ነገሮችን ሸነግልን ይመስላል በጣም ቤተሰብ እንዴት ናችሁ? እኛ በጣም ደህና ነን። እንግዲህ ዛሬ ያው ባለፈው ሁላችሁም አይታችኋል ኤሉዬን ቤት ጋብዘናት ነበረ እና ጋብዘንም ቆንጆ ጊዜ እናሳልፋለን ብለን አስበን ነበረ። የተፈጠሩ ነገር ደግሞ እናንተ አይታችኋል። ካሰብነውና ካለምነው በላይ ጥፊ ተሻለ እንደ ያሉ ነው። ላይቭ ላይ ማን ያለው እዚህ ጋር ገኒ እና ምንድነው የባለፈው ጥፊ ያው ስተሰርታል። አይ ነው እንደዛ መሆን አልነበረበትም አይደል ፋሚሊ? እዚህ ጋር እናንተ እንደዛ ማድረግ አልነበረበትም። ሶ በነገራችን ላይ እንደዛ እንዳደርግ ያደረገኝ አንተ ነህ። እኔ ይሄን ሂዶ የኔ ስራ ነው ራመት ከንፈር ላይ እንትን የማለትም ልምዱም እንትን ባሪ ከንፈር ስሜም አላውቅም። እኔ ፊልም ላይ ቼ ነው በነገራችን ላይ ግን አሁን ምን አሰብን እንደዛ ስህተት ሰራው ይቅርታ። ስለዚህ በእኔ ምክንያት ደግሞ ተኮራርፋችሁ እንዲቆዩ አልፈልግምና ማስታረቅ አለብኝ እና ሰው አበባ ገዝተን መሄድ አለብን። አበባ ግን እሺ የምትለኝ ምስል ድጋሚ እንዳትደግመኝ ማርያም። ድጋሚ ያለፈው ስህተት ነች ባክ ድጋሚ እንዳትደግመኝ። ያለፈው ስህተት ነው እና እንግዲህ ያው ይቅርታ ለመጠየቅ ያክል በባዶ እጄ ከመሄድ ሚውት አድርገው ባክ። እንግዲህ በባዶ እጄ ከመሄድ ያው ትንሽ እዚህ ጋር አበባ መግዣ አለ። እዚህ አበባ ገዝቼ ያው ይቅርታ ጠይቃታለሁ ማለት ነው። አጥፍቻለሁ፣ በእርግጥ አጥፍቻለሁ። እንደዛ ማድረግ አልነበረብኝም። ቤት ገብቼ ቤት ጠርተን ትንሽ ብቻ ትልቅ ስህተት ነው የሰራ ነው። በነገራችን ላይ ትልቁ ስህተቱ በዚህ ዘመን ለሴት ልጅ ያለው አመለካከት እንደዚህ መሆኑ ነው። እንዴት ወንድነ በቃ አያስፈልግም እንደዚህ አይነት እንትን ማለት አያስፈልግም ማለት ቢወጣ ከዚህ ሙር ደስ ይለኛል። ግን ደግሞ እሱ ፈልጎ ከግልግል ያቀላል የሚባለው ሲደርስብህ ያኔ ደጅ ትበላለህ። አይተነው አልፈረም ይሆናል። ለዛ ነው ብዙ ነገር ተምረንበታል። ግን አሁን ላይ እንማርበታለን። ቢሆንም ግን ይሁን በቃ እሺ ወደ አበባው እንሂድ። ለማንኛውም ቤተሰብ እንግዲህ አበባ ገዛላትና ይቅርታ ጠይቃታለሁ። ድጋሚ ልታጮለኝም ትችላለች። አይ ቀስትዬ ልትለኝም ትችላለች። አይ ወንድሜ ካለች ግን በሆነ ነኝ የምደረግምላት። ቁርጭልናለሽ ወይ እንደዚሁ ነው? እንደዚሁ ነው። እንዴት ናችሁ? አለው ምን አዲስ ነገር አለ? ይሄ ይቅርታ ይሄ እኮ የፍቅር ደግሞ ሌላ ጥፊ እንዳትመታኝ በእናትህ። ሌላ ጥፊ እንዳትመታኝ ደግሞ አንተ ማዘሯ ደግሞ ኦኬ አውራትሽ ሌላ ጥፊ ብትመታኝስ ሚኪ? የይቅርታ አበባ እኔ የፍቅር ነው። ስንት ነው እንዳለ እና 2500 ተባልኩ ሚኪ። ውድ ነው የሚቀንስ የለም። ለፍቅረኛ ነው ለሲስተር ነው አለች። ለሷ እኔ ለሷ መወዳት ነች። እሷ ደግሞ እኔን አትወደኝም። እሷ ለኔ ወንድሟ ነው። እኔ እሷን ወዳታለሁ። እሷ ግን እኔ ወንድሜ ነው የምትለኝና ለዛ ይሁን ሰውዬ ምን ይሁን ውድ ነው። ውድ ነው ማለት ውድ ነው። ቀንሿ አራ አካውንት ተዘግቶብኛል። ያቺ ቢጫዋን እንጨማምር። የትኛው ቀይ ብዛት አለ? ቀይ ብቻ ነው ወይ ሚክስ አድርገን አንድ ስንት ነው? በቃ ሚክስ አድርገን ችግር የለም። ሚክስ አድርገንና የሚሆነውን ይሆን። እስከዛ ና ቸኮሌት የቱ ጋር ነው ያለው አልሽኝ እናቴ? ሜሪ እንዴት ነሽ? ፒስ ነው። ቸኮሌት አለ? ቸኮሌት እኔ የጠራሁሽ። ቸኮሌት ጨርሻለሁ። ምንድነው? አይ አንቺ አትገቢም። ያዘሽ አንቺ አትገቢም። በምን አይነት ነው የፈለከው? እሺ ቆንጆ ነሽ አምጪ። የሲዩት ቸኮሌት ይችላል። ቆንጆ ናቸው የሲዩት ቾኮሌት። የምን ስዊዘርላንድ ነው። ቾኮሌት ምን አለበት? የትኛው የዛ ሀገር ቾኮሌት ነው። ጨርሼ ነው በብዙ ይሄ ነው። ማርያምን ስንት ብር ነው? የምን ቾኮሌት ነው? ኖርማል ንብ የለሽም? ንብ የለኝም። ምንድነው ቲክታክ እና እንትን ስኒከርስ ማለት ነው። ኖርማል ቾኮሌት ነው። ስንት ነው? እንዴት
ውስጡ ያለውን ነገር ነው ያደረገው። እኔም ነገሩ እሺኛ 350 አፈር ደቼ በልተን ተከራክረን ስማ አታሳያቸውና አሁን የትኛው ጨምሪው ይሁን ስፔሻል ይሁን። እሺ ስማ አሁን እንደዚህ አበባ ገዝተን እንደዚህ ሆነን ምናምን ግን ሂደን ካልተሳካ ድጋሚ እንዳትደግሚ በጣም እየፈራሁ ነው። እኔ ምን እንደምፈራ ታውቃለህ? ያው መመታቱን ድጋሚ ተመታ ሂደን ግን ይቅርታ ካላረገች ይሄ የገዛ ነው አበባ ወጪው ስንት ብር ነው? ይሄማ አበባው ስንት ነው? አበባው ስንት ነው? አስበው ይሄን ብር አፍንጫዋን ይዤ የምቀበላት አልሰማም። 950 ብር። ያው እንግዲህ ቤተሰብ እቺን የመሰለች አበባ ገዝተን ራስ ታራቂስ የለም ወይ አንቺ የሚለን ሰው ገላጋይ ቀናት አለፉት ተኮራርፈን ምን ነክቷችሁ ነው የሚላትን አይዞ 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 አይዞ። በነገራችን ላይ ይሄ አበባ ይቅርታ ሊጠይቅ መጥቶ በዚህ አበባ ፌንት ሲያስጭራት ዋው ልብለው እና በነገራችን ላይ ምንድነው ፋሚሊ በጣም ተንጠባረረች። እሱ እንደመጣ አታውቅም ታውቃለህ? አዎ አልነገርኳትም። ምክንያቱም ተጣልቷል። ቀስት ያለ ካልኳት አትወጣም። ማወራሽ ነገር አለ ነይ ስሟ ይጠፍብኛል። ፍቅሩ ነፍሱ ማወራሽ ነገር አለ ነይ ብያት ነው የጠራዋት። ይኸው መተን እዚህ መሀል ሜክሲኮ ላይ ቤተሰቦች ተሰተናል። በእውነት ለመናገር በእርግጥ ስህተት ተፈጥሯል። ያው እኛ ህጻናቶች አይደለም ትላልቅ ልጆች ነን። ወንድሜ ማግቢያው ሰዓት ነው። ማርያምን እኔ ሚዜ መሆን እፈልጋለሁ። በዚህን ሰዓት ለወንድሜ ሚዜ ሆኜ መቆም እፈልጋለሁ። አንደኛው ሚዜና የሆነ አሪፍ ፕሮግራም ነበረን በሰዓቱ ነበረን። ያው አንዳንዴ ነገሮችን በዛን ሰዓት እውነት ተቀብለው ቢሆን ጥሩ ሁኔታ ነበረ። ታውቃለህ ተቀብለው ቢሆን ማለት ነው። ያው አንዳንዴ ነገሮችን ላይሆንም ይችላሉ እና ያን ደግሞ ማስተካከል የኛው ስራ ነው። በእርግጥ ተሳስተናል። እንደዛ ማድረግ አይጠበቅብንም ነበር። ለዛም ነው ዛሬ እቤቷ ሰፈሯ ድረስ ሂደን ይቅርታ ለመጠየቅ የመጣ ነው። ተዘጋጅተናል። እንግዲህ እኔ ጠርቻታለሁ እየመጣው ነው ብላኛለች። ልብ እየመጣ አይዞህ አትፍራ። በጣም ልቡ ደንግጧል። በነገራችን ላይ በጣም ነው የደነገጠው። ለምን መሰላችሁ? ትልቅ ስህተት ነው። እኔና ስልክ አንስታለት አታውቅም አይደለ? ስልኩን አታነሳም ጭራሽ። ቴሌግራም ላይ ምናምን ብሎክ አድርጋለች። እንደዛ ብሎኝ ትናንት እየነገረኝ ነበር። በዚህ ልክ በአንዴ እንደዚህ መቀያየማቸው ክፍተት መፍጠሩ የኔ ጥፋት ነው እና እኔ ያበላሸሁትን ክፍተት ደግሞ እኔ ራሴው እመልሰዋለሁ ብዬ አስባለሁ። የኛም ፋሚሊዎች እንደምታገዙኝ ተስፋ አለኝ። አይዞ በጣም ደንግጧል በእውነት እና ምንድነው ምንም ብትል መቻል አለብህ። ያንተ ጥፋት ነው። ለምን መሰለህ እንትን ማለት አለብህ። ነገሮችን መቋቋም አለብህ። ቆበቶ ጠበቅ አድርግ ለመሮጥ። እኔ ኃይለኛ ልጅቷ በነገራችን ላይ ካራቲስት ምናምን ተምራለች እንዴ? እሺ እንግዲህ ፋሚሊዎች አሁን ተዘጋጅተናል። እየደረሰች ነው እና እሱ እንዳለ አታውቅም። እኔ ይዣት እመጣለሁ። እስከዛ ድረስ አውራቸው እስከዛ ድረስ እኔ ሊያ እንግዲህ ቤተሰብ ትንሽ ተጨንቄያለሁ እውነት ለመናገር። ያው በመጀመሪያ ቀን ሚስ ቤት ጋብዤ እንደዚህ አይነት ነገር ባይፈጠር ቆንጆ ነበረ። ይፈጠራል ብዬ ምንም አላሰብኩም ነበረ። ትንሽ እዛ ጋር የሆነ ነገር ትንሽ ስለረበሸኝ ስሜታዊ ትንሽ ጠጥቼ ነበረ እና በዛ የተነሳ ደግሞ ብቻ የማደርገውን ነገር ኮንትሮል ማድረግ አልቻልኩም ነበር። ትንሽ ስሜታዊ ነበረ። በዚህም ያው ዋጋዬን አግኝቻለሁ። ስለዚህ የምትለኝ ነገር በጸጋ እቀበላለሁ። ከኔ የሚጠበቀው ይቅርታ ነው። ይቅርታን ከተቀበለችው እሰየው፣ ደስ ይለኛል። ካልሆነ ደግሞ ጥፋቴ እስከሆነ ድረስ ይቅርታ እስከምትለይ ድረስ ሁሌ ደጅ እየመጣሁ ይቅርታ ጠይቃታለሁ። እስኪመጡ ደግሞ በተስፋ መጠበቅ ነው።
በነገራችን ላይ ሴቶች ብዙ ጊዜ ቸኮሌት ይወዳሉ፣ አበባም በጣም ይወዳሉ። እንግዲህ በዚህ የምትታለል ከሆነ ደስ ይለኛል፣ ካልሆነ አማራጭ የለም። ግርማ ሞገሴ ነሽ እጹብ እጹብ ድንቅ ልጅ ነሽ እጅግ ማራኪ የተዋብሽ ልቤን አጠመድሽው በፍቅርሽ ገዛሽው ሸመትሽው በመውደድሽ ማረክሽው። ያና ምትሄደው ጭራሽ አለው እኮ አይደለም እንደዚህ አይደለም። ማርያምን ይኸውልሽ ኤልቢ የተፈጠረው ስህተት ያው ይቅርታ የኔ ስህተት ነው ማለት ትንሽ ሞቅታም ወንድም ሰው ልጅ ይሳሳታል። አሞቅ ሲል በማርያም እዚህ ድረስ መተን እንደዚህ ተንበርክኮ ደግሞ ወንድሜ በጣም ያሳዝናል። ሰው ያሰበው ነው። አንቺንም እንደ እህቴ ነው ማይሽ። እናቴ ትሙት አንቺ እህቴ ነሽ፣ እሱ ወንድሜ ነው። እኔ ሁለታችሁን ደስታ ነው የምፈልገው። ስለዚህ ያለውን ነገር ተነጋግራችሁ ብትፈቱ ጣልቃ ባልገባ ብዬ ነው። እሺ እዚህ ጋር ነው አለ ነፍሴ ስልሽ በጣም እንዳጥፍ ይገባኛል፣ እንዳስከፈሽ ይገባኛል። እንደዚህ ነገር ባይፈጠር ለኔ ደስ ይለኛል። ማርያምን ከልቤ ነው እና ደግሞ ስሜትሽ ይገባኛል። ይሄ ሁሉ ነገር ይፈጠራል ብዬ አልነበረም እዛ ቦታ አክብሬ እየጠራሁሽ፣ ግን ብቻ ትንሽ ስሜታዊ ስለነበርኩኝ ነው ቀጥቻለሁ። በጣም ይቅርታ ማርያም። ድጋሚ አይለመደኝም። በህይወቴ ላጣሽ ከማልፈልጋቸው ሴቶች መካከል አንደኛው አንቺ ነሽ። ብቻ ላጣሽ አልፈልግም። እንዳጠፋው ደግሞ በጣም ይገባኛል። ስለዚህ በጣም ይቅርታ፣ በጣም ይቅርታ። ከዚህ በኋላ አይደገምም። ለዛ ይቅርታ የሚሆን ደግሞ የኔ አባ አንቺ ነው። ወደ ዞር አድርግልኝ። እንደ አበባ ሌሎች ሴቶች መሸነግልን ይመስላል። ምን አበባ ይዘህ ስለመጣ ልብ የሚራራ ይመስላል። ሲጀመር እኔ ቤታችሁ ስመጣ ሁለታችሁን ማክበር ነው የመጣሁት አይደለም? አይደለም። ቆይ ልጨርስ ነው ያወራ። የመጀመሪያ ቀን ሲመጣ ሁለታችሁን ማክበር ነው የመጣሁት አይደለም? አክብራችሁ ጠርታችሁ ምን ማለት ነው? ጠጥቶ እንደዚህ አይነት ነገር ማለት አንደኛ መጀመሪያም እኔ ፊት ጠጥታ እኔ እናንተ አብረን ጠጥተን አናውቅም አይደለ? በጣም ብዙ ጸባይ ነው ያን ያየሁት። ምን ማለት ነው? ሰክሬ ነው እንደዚህ አይነት ነገር ሀፕን አደረገ ማለት ሰው ያሰበውን ነው አይደለም የሚያደርገው። ስለሰከርክ ብቻ አይደለም እንደዛ ያደረግከው እኮ። በቃ አንዳንድ ነገሮች ስሜታዊ ያደረጉኝ። ሰው ስሜታዊ ሰው ደግሞ ጠጣው። ስጠጣ ደግሞ ብዙ ጊዜ ማድረገውን አላውቅም። ሰው ያን ያክል ከባድ ነገር አይደለም። የማይሆን ነገር አድርጌያለሁ። ለሱ ይቅርታ ነው እየጠየኩሻለሁ። እኔ እንደዚህ አይነት ሰው አይደለም። ባባ እየሸነገልኩሽ አይደለም። ላይክ ስለሚያስፈልግሽ ነው እንጂ ለኔ ለመሸምገል ምናምን አንቺን ለመደለል ምናምን አይደለም። ይሄ ላንቺ እንደማይገባሽ አውቃለሁ። አንቺ ከዚህ በላይ ይገባሻል። እሱን ማርያምን አውቃለሁ። ግን ደግሞ ባዶ እጄን ከምመጣ ለዛ ብዬ ነው እንጂ ይሄ አንቺን ስለሚገልጽ አይደለም። እና ለዛ ምን ደግሞ ቸኮሌት በጣም እንደምትወጂ አውቃለሁ። ማርያምን አጠገቤ እንዳትደርሱ ከዚህ በኋላ ጭራሽ ሁለታችሁም ቦግ በማለት ምን የምታመጡት ነገር እኮ የለም እዚህ ጋር በማርያም ሰው ማለ መንገድ ዳር ነን ደግሞ ቢያንስ ተነጋግራችሁ ለመፍታት ነው። ምን ይሁን ነው ሲጀምር? እሺ ተረጋጊ በቃ አንቺ ቢያንስ እሱ የሆነ ስሜት ላይ ነው አይደል? ከዛ ስሜት ለማውጣት የሆነ ነገር መሞከር ያለብሽ አንቺ ነሽ። ሲጀምር ዋሽቶ ለምን አመጣ? እሱ እንዳለ መጀመሪያው ነገርኝ ነበር። አንዳንዴ ዋሽቶ ማስታረቅም ጥሩ ነው። ዋሽቶ ማጣላት እያለ ለማግኘት እሱን ተቀረኛ ሳይሆን ይኸውልሽ ነፍሴ እኔ ራስ ዝቅ አድርጌ ነው ተንበርክ ይቅርታ እየጠየኩሽ ያለሁት። ያ ይቅርታ ደግሞ ስለሚገባሽ ነው። ስላጠፋሁ ነው ይቅርታ እየጠየኩሽ ያለሁት። ዝቅ ብዬ ተንበርክ እሺ ኧረ አንቺ በማርያም እየለመነሽ እኮ ለምን ሆነሻል? እያወራሽ እኮ ነው። አያሳዝንሽም? እንደዚህ ተንበርክኮ እንዴ? ይኸውልሽ ረጋ በይ። ያላሰብኩት ነገር ነው የተፈጠረው። አስቤ የመጣሁት እናሳልፋለን ብዬ ያሰብኩት ነገር ቢያንስ ወዳጅ ነው አይደል? በዚህ ልክ ይቅርታ ምን ቢያጠፋ ነው? ሰው ነፍስ የገደለ እኮ ይታረቃል እንዴ? ተረጋጊ አንቺ። አቦ ተረጋጊ። ራስሽ እንደምታዩ ባለፈው እሱ ጋር የደገምኩት እናንተ ጋር የሚደግመው እልህ ውስጥ አታስገባኝ። የደገምኩት እናንተ ጋር የሚደግመው ሌላ መስመር አትለፊና ያለውን ነገር ከሱ ጋር ጨርሽ። ወይ ደግሞ አንተ ዋሽተን ያመጣኝ ስለዛ ሌላ ነገር አልፈልግም። አዎ ዋሽቻለሁ። ዋሽቼ ነው ታዲያ እኛ ለማስታረቅ ነው እሱ ያልሽው። ወይኔ አትቀርጽ ጀመር። እኔ ይቅርታ አድርግልኝና ማርያምን
ጆሮ ጉንዳና አምቁላት እያለኝ ነው። በአንተ ጉዳይ ሆነ ነው ይሄ ነገር። ይኸውልሽ ጸባይሽን አስተካክል። ሞክረኝ ነው ሞክረኝ። ራስሽ እንዴት እያየሽ ነው? አንተ ራስህ እንዴት ነው ራስህ የምታየው? ኧረ ቀስቲ ነው ነገር በላት። ስለመጣ አበባ ቸኮሌት እኮ ይቅርታ አለሽ። ይኸው አበባ ሰጠሽ አይደል እንዴ? ይቅርታ ይኸው አበባ ምንድን ነው አበባ? በዚህ ነው እንዴ ታዲያ ይቅርታ የሚለኝ? የልቡን ካደረሰ በኋላ ጥቶ በዚህ ነው እንዴ ይቅርታ የሚለኝ? ሲጀመር አፍን ዝጋ ካንተ ጋር ያወራሱ የለም። ኧረ በመቤቴ አንተ ሲጀመር አንተ ምን ለምን ትገባለህ? እኔ በማል አልገባም። ላስታርቃችሁ እየሞከርኩ ነው። ምንድን ነው ታጥም ያስደርግሽ? ባለፈው እሱ ጋር እልህ ውስጥ አታስገባኝ። ሴት ሰሎንሽ ነው እስካሁንም ዝም ያልኩት። ምን ታመጣለህ? ምን ታመጣ? እርግጠኛ ነሽ? አዎ ምን ታመጣ? ተይ ምን ታመጣ? ልቀቀኝ። ነፍሴ በቃ ምንድን ነው? በቃ ምንድን ነው የምትፈልጊው? አንተ ተረጋጊ ነው የምትለኝ እኮ ለምን ተረጋጊ? አንቺ አይገባሽም እንዴ? ስሚ ይሰማሻል? እንኪ ይኸው አንቺ እቺን ቀን እንዳትረሻት እሺ? እኔ ኮስተር አይደለም ጠብቀኝ እሺ? ቤቷን ንገረኝ ቀስቴ ማርያምን ቤቷን ንገረኝ። የትኛው ነው? ይሄኛው ነው? ተረጋጋ። ይሄ ቤት ነው ወይ? አዳምጠኝ ኮስተሬው ላዳምጠኝ። ይሄ ቤት ነው አይደለም? አዳምጠኝ። ወለ ጥፋቱ የኔ ነው። ምንድን ማዳምጥ በማርያም ለኔ በሴት ልጅ ለምንድን የምመታው? ለአንተ ብዬሽ እኮ ነው እዚህ ጋር እንዴ? ይቅርታ ነው ይገባኛል። ይቅርታ አታውቃትም። ልክ ነህ። ይቅርታ እሺ። ይሄ ሁሉ ጥፋት የኔ ነው። እሺ አንደኛ በጣም ስሜታዊ መሆኑ ነገር አለ። እሱን ቀስ በቀስ ለማስተካከል እሞክራለሁ። ሲጀመር ይሄን ያክል ጊዜ እንደ ጓደኛ እንደ ወንድም እያየሽኝ ወንድም እያለሽኝ የማይሆን ነገር ማድረግ የኔ ጥፋት ነው። እሷ ምንም አታጠፋም። ምንድን ነው ያደረገው? ምንም አላጠፋችም። እንደ ወንድም ለመሰል መሞከሬ ትክክል። እሱ ጥፋት ነው። እንደ ወንድም አይታል። የሚደብር ነገር ነው ያደረኩት። በጣም ነገር እኔ ላስታረኩ ሞክር እንደዚህ ሌላ ትላለች ነገር ነው ያደረኩት። ማርያምን በጣም የሚያስጠላ በጣም የሚያስቀይም ነገር ነው ያደረኩት። እሷ በጣም ልክ ነች። እኔ አልኩ እስቲ ተረጋጋ። በጣም ይቅርታ እሺ። እንደዚህ የምትሆኑ ለኔ ብለህ እንደሆነ አውቃለሁ ማርያምን። እሷም ደግሞ አንድ ቀን እውነቱ ይገባታል፣ አንድ ቀን ፍቅሬ ይገባታል። ችግር የለውም እሺ። በሰማ አልቀይም። ግን አመሰግናለሁ። ማንም ሰው እጁን እኔ ላይ እንዲያነሳ አልፈልግም። ታውቃለህ ማርያምን። ይቅርታ በኔ እሺ። ይቅርታ ደግሞ ሴት ልጅ ችግር የለውም። ስሜት ነው በእናትህ። እኔ ለአንተ ስንት ነገር እንትን እያልኩኝ ና በቃ እንሂድ በእናትህ። እግዚአብሔርን ከዚህ በኋላ ግን መብራንን አልፋታትም እሺ። እየሰማኝ ነው?